ዘንድሮ ከኤርትራ ጋር ታርቀን ባይሆን ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ይሄን እንድንክድ እንድንረሳ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። የኤርትራ መንግስት የኔ ድንበር፣ የኔ መሬት፣ የኔ ዜጋ፣ የኔ ሀገር ኢትዮጵያን ለማጥፋት ጥቅም ላይ አይውልም የሚል ጽኑ አቋም ይዟል። ከትርፍ በላይ ትርፍ ነው ይሄ። 20 ዓመት ሙሉ እዚህ ተደፍተን ደሞዝህን አዋጣ እያልን ትምህርት ቤት ሰርተን ከሰራዊቱ ውሃና ምግብ እየቀማን ክሊኒክ ሰርተን ጀርባችን ሲመቱን ቀበለን የኤርትራ ሰራዊት። መጠለያ የሰጠን እሱ ነው። መጠለያ ብቻ ለሚሰጠን አብሮ ነው የዘመተው። አብረን ነው የተዋጋ ነው። አንድ ጉድጓድ ነው የተቀበርነው። ይሄንን ባጥንት በደንብ የተገነባ እንደማያዋጣቸው ስለማያውቁ ነው ይሄንን ለመነጠል የሚፈልጉት። ውድ ዋጋ ከፍለናል። ወንድሞቻችን አተናል። ህይወት ገብረናል። ደም ከፍለን ያመጣነው ሰላም ነው። ደም ከፍላችሁ ተጨንቃችሁ ያመጣችሁት ሰላም ነው። እንደ ኢትዮጵያ ሰራዊት ሺህ ከፍለናል። እንደ ኤርትራ ሰራዊት ሺህ ከፍለናል። ሆም ብለው ነው የሚያደርጉት እኛን ለመነጠል። ከዚህ በኋላ የኤርትራ ችግር የኛ ችግር ነው። በህይወት ያለን ሰዎች ነን መመስከር የምንችለው። የኢትዮጵያና የኤርትራ አዲሱ በእኛ ትውልድ የተሰራው ታሪክ ደግሞ አንደኛ ይሄ ጠላት የጋራ ጠላት ነው ብቻ ሳይሆን ትግራይ ላይ ለተራቡት ህዝቦች ሲያጎርስ የነበረ ሰራዊት፣ ትምህርት ቤት አጥተው በየዛፍ ሲማሩ ለነበረው ትምህርት ቤት ሰርቶ ሲያስተምር የነበረው፣ ወላጅ አልባዎችን ሲያሳድግ የነበረው ሰራዊት ቀን የህዝቡን ሰብል በሚያጠፋው አንበጣ ላይ ዘምቶ ያንን ከህዝቡ ጋር ሆኖ ሲያጠፋ የዋለ ሰራዊት፣ አረም ሲያርም የዋለ ሰራዊት ሌሊት በነዛ እጆች ታርዷል። ራቁቱን ተሰዷል። እነሱ በፈጠሩት ጦርነት ጠላት ብለን የምናስበው ኤርትራ ህዝብና ኤርትራ ሰራዊት ደግሞ ልብሱን ሉክ የኤርትራን ዩኒፎርም አውልቆ በማልበስ ወታደሩ ምሽግ ነው ያለው፣ ሲቪል ልብስ የለውም። ከሚበላት ላይ ቀንሶ በማጉረስ ሰውነቱን በማጠብ ከፍተኛ የሆነ ታሪክ ከዘመን ወደ ዘመን የሚያሻግረው የአብሮነት ታሪክ ሰርቷል። ስለዚህ በትክክል የሚያስብ ህሊና ያለው ኢትዮጵያዊ ትውልድ ይሄን በታሪ ረሳው። ያልጎበኛውበት ያልተነጋገርኩበት ያልጠየቅኩበት ጊዜ የለም። አዲስ አጀንዳ እንዳይመስላችሁ ማለት ነው። ሁሌ ያስጨንቀኛል ይሄ ጉዳይ። አንድ ቀን የሆነ ነገር ተፈጥሮ ልጆቻችን መድኃኒት አጥተው አይናችን እያየ እንዳይሞቱብን እንሰጋለን። መድኃኒት ለምንና ገዝተን የምናመጣ ነዳጅ ለምንና ገዝተን የምናመጣ ሀገር ችግር ካጋጠመ ከወዲሁ አስበን ፕሮአክቲቭሊ መፍትሄ እናበጅ ሲባል ከጦርነት ከግጭት ከወረራ ከሉዓላዊነት ጋር መያያዝ የለበትም እና ማንንም አንኖርም። የመኖር ፍላጎት የለብንም። ረሃቡ ሳይመጣ ችግሩ ሳይመጣ መከራው ሳይመጣ ተወያይተን መፍትሄ እናበጅ ነው ያለው። ችግሩ ከመጣስ ህግ አይሰራም። ያኔ ረሃብ ከመጣ ምን ህግ አለ? እኛ ምግብ ማስገባት ችግሩን ከራበን የሚይዘን ህግ አይኖርም። ያገኘነውን በልተን ሰርቫይቭ እናደርጋለን። ይሄ የሰው ልጆች ሁሉ ባህሪ ነው። ያ ሳይመጣ ግን ቀድሞ መነጋገርና ህጋዊ መፍትሄ ማበጀት ጠቃሚ ይመስለኛል። የዓለም መንግስታትን ከዚህ አንፃር 120 ሚሊዮን ህዝብ ደሃ ሀገር በዚህ ምክንያት ለረሃብ ለችግር እና ለመበተን እንዳይጋለጥ ትርፍ ጠይቀን ከሆነም አስተካክለው በህግ አግባብ መፍትሄ እንታይ መጽሐፍ ጽባህ ነው ንሕና ስሬናን ይሉት ጉዳይ አጉዳይና እንጠራጠረው ምክንያት የለም። እዘን ጉዳይ ያትን ጽባህ ነው ወይ ገራን ስርዓትና አዲስ አበባ ከተማና እንደህሪ ኮይነን እንታይ መለሳለው ስርዓት ነው ዋቆለና ሙሱ ተሰንቢዑ ዝጠለመ ወይ ድማ ንግዚኡ ምሳና ክሰርሕ ፀኒሑ ጽባሕ ምስ አዲስ አበባ ስርዓት ተሳሚዑ ክወቅአና ንዘለየ ድማ ዓይንና ንሓሲሉ ኩነታት ኣይክህሉ ማለት እዩ። ስለዚህ ሰላም
I